ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ጋር ሰላም ነው? እኔ ጋር ደህና ነው። ሁሉ ነገር ሰላም ነው። እግዚአብሔር ስም የተመሰገነ ይሁን። ዛሬ በምን ጉዳይ ነው የተከሰትኩትኝ? አንድ በጣም ያስገረመኝ ዛሬ ያጋጠመኝ ነገር አለና እንደው ከልቤ ስለተደሰትኩኝ እናንተም እንደዚህ ተደርጋችሁ ታውቁ እንደሆነ ያው ላካፍላችሁ ነው የመጣሁትኝ። በመጀመሪያ በጣም አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉኝ፣ ሼርም አድርጉኝ። ለጓደኞቻችሁ እቺን ልጅ እናበረታታት ብላችሁ ፕሊዝ ደግፉኝ። በጣም አመሰግናለሁ። ሰብስክራይብ ካደረጋችሁኝ ትልቅ ስጦታ ነው ለኔ። ከገባችሁ አይቀር ዝም ብላችሁ እንዳትወጡ እላችኋለሁ። ምንድነው ያጋጠመኝ ዛሬ? ያው ዛሬ የፈረንጆቹ አዲስ ዓመት ነው ዛሬ ማለት ነው። እና እኔ አሁን ቅርብ ሰዓት ላይ የሆነ ነገር ነው የምነግራችሁ፣ የቆየ ምናምን ነገር አይደለም፣ የዛሬው ማለት ነው። እኔ ጠዋት ተነሳውና ያው ስራዬን እየሰራው እያለው አለቃዬ መጣችና እንኳን አደረሰሽ አለችኝ። ከዛ እንኳን አብሮ አደረሰ ምናምን ብዬ ተሳስቀን እሷ ወደ ውጭ ወጣች። እኔ ስራዬን እየሰራው ዋልኩኝ ማለት ነው። ውዬ መጨረሻ ላይ መጣች እሷ በመሀል መጨረሻ ላይ ስትመጣም ያው ምንም አላልኩም። ለምን እኔ ስራ ላይ ነኝ፣ ሌላ ቦታ ነኝ። እሷ የገባችው በሌላኛው በር ነው። እና መጨረሻ ላይ ምሳ ሰዓት ደርሶ ሌላኛው ስራ ጨርሼ ምሳ ሰዓት ደርሶ መጣሁኝ። ምንም የእውነት እግዚአብሔርን ምንም አልጠበቅኩም። በጣም 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 ነው የደነገጥኩኝ። በቃ ምን ልበላችሁ፣ ስጦታ ነው የተሰጠኝ። እኔ ለምሳ ሳህን ምናምን ላቀራርብላቸው ብዬ ስመጣ ለካ እነሱ በልቷል። እሷ ሰርታ በልቶ እኔ ሴት ጨርሶ ሲነሱ፣ ከዛን እኔ ሲሄድ ምን አለፋችሁ ዳይመንድ ታውቃላችሁ፣ ዳይመንድ ምን ያህል ውድ እንደሆነ እና ከዳይመንድ በላይ የሆነ ስጦታ ነው የተሰጠኝ። እርግጥ ከዚህ በፊትም አመት ተሰጥቶኛል፣ ግን እንደ ዛሬ አይነት ስጦታ ተሰጥቶኝ አያውቅም። እግዚአብሔርን ወይኔ መድኃኒዓለም እንባዬ ነው የወረደው። በቃ እንባዬ ጌታ እንባዬ ውርድ። ለምን አልጠበቅኩም በፍጹም ይሄን ነገር። ለምን እኔ ለራሴ በጣም የናፈቀኝ ነገር ነው እጅግ በጣም እና አልጠበቅኩም። ከዛ እላችኋለሁ ከዳይመንድ በላይ የሆነ ነገር፣ ዳይመንድ የማይገልጸውም ወርቅም ያው ወርቅ ከዳይመንድ በታች ነው ወርቅ። ምን አለፋችሁ ሚሊዮን ቢሊዮን ራሱ የማይገልጽ ስጦታ ገምቱ እስቲ። ምን ይመስላችኋል? እንደው ገምቱ ብዬ ጊዜ ቢሰጣችሁ ደስ ባለኝ፣ ግን አያስችለኝም። አላስችል ብሎኝ ለራሴ አይቼ ሳልጠግብ ለውዶቼ ለምን አላካፍልም ብዬ ነው የመጣሁት። እና እጅግ በጣም ሳየው የእውነት አልዋሻውም። እንደው በሰዓቱ እኔ ልብ አላልኩም፣ ምክንያቱም አላወኩም ስጦታ እንደምትሰጠኝም። በቃ እንኳን አደረሰች ተባባለን አለፈ እንጂ ስጦታ እንደምትሰጠኝ ራሱ እኔ አላወኩም። ከዛ እንዴት ደስ እንዳለኝ እስቲል ልቤ አልተረጋጋችም። የእውነት ነገርኳቸው፣ የናፈቀኝ ነገር ነው ብያቸዋለሁ። በጣም ደግሞ አገኛለሁ ብዬም አላሰብኩም። በጣም ነው ሰርፕራይዝ ያደረጉኝ። ምን አለፋችሁ ከምንም በላይ እና አሁን ላሳያችሁ ምን እንደተሰጠኝ። አንደኛው ዛሬ ዓመት የተሰጠኝ ነው። አንደኛው ነው በጣም አዲስ ነገር የሆነብኝ። ላሳያችሁ ነው። ሬዲ? ኦኬ። 1 2 3 ግን ማንኛው ቀድሜ ላሳያችሁ? አይ መቅደም ያለበት እኔ አውቃለሁ። መቅደም ያለበትን እንደውም ላስቀድም። በመጀመሪያ አንደኛው ላስቀድም ነበር አይደለም? አዎ አንደኛው ላስቀድም። ኦኬ። ይሄ እናት
ቤት በኩል ነው ማሳያችሁ። እሺ በስመ አብ ወወልድ ወመንፈስ ቅዱስ። ውይ የኔ እናት የኔ ዓለም 1 2 3 ኦይ ጋድ አያችሁ የተሰጠኝ የኔ እናት። እቺ ታዲያ ከዳይመንድ አትበልጥም? ፕሮቴስታንት የሆናችሁ እንግዲህ ለእናንተ ምንም ላይሆን ይችላል። ለእኛ ግን ለኦርቶዶክስ እጅግ በጣም የምንወዳት እጅግ በጣም የምናከብራት እናታችን ነች። ኦይ ጋድ የእውነት አለ ጌታ። ውይ እኔ ምን ብዬ ልማል አላውቅም። እንባዬ ወረደ። እኔ በቃ አገሬ ስገባ ነው እቺን ነገር እንደው በመቅደሷ ገብቼ አያታለሁ ብዬ ነው እንጂ እኔ እዚህ እንደዚህ ራሱ ይሰጠኛል መሰለኝ። ጂሰስ እንዴት እንደደነገጥኩኝ አያችሁ። አይ ቲንክ ጠጋላ አድርገው እናቴ ዓለሜን አያችሁልኝ እንዴት እንደምወዳት እስካሁን ልቤ እየደነገጠ ነው የእውነት። አያችሁ ውዶችዬ እንደዚህ የተሰጣችሁ አላችሁ እንዴ? ያው የክርስቲያን እርግጥ ለነሱ ዓመት መለወጫ ነው፣ ግን ይሄ ታውቃላችሁ ገና አብዛኛው ያው ሌላ ነገርን ሳይሆን የሚወክለው በተለይ እዚህ ሀገር ለክርስቲያኖች ነው። እዚህ ሀገር ገባችሁ? በቃ ያለፈለፍኩላት ነገር የለ ደንግጬ ወይኔ እዚህ ሀገር አለ። እርግጥ አውቃለሁ ክርስቲያን አለ እዚህ ሀገር፣ ግን እንደዚህ የእመቤታችን ሲል አገኛለሁ ብዬ የእውነት እኔ አላሰብኩም። በቃ እና ድንቅ ዓመት ነው ለእኔ ወረድ እና ይኸው በዚህ በኩል ደግሞ ጽሑፍ አለ። እንግሊዘኛ ነው። ቆይ ይታያችኋል ግን ወይስ ቀርብ ያለው? ይኸው ጽሑፍ አለ። ጽሑፉ ግን አይታይም። በዚህም አለ እና ብርጭቆ ነች እንትኗ እና ውስጡ ላሳያችሁ። ሻማ እኮ ነው የእናት ዓለም ከነማብሪያው ይሁት ውስጡ ሻማ ነው። አሁን አበራለሁ። እዚህ የራሱ ማብራት እችላለሁ፣ ግን ደግሞ ማብሪያው እላይ ፎቅ ነው ያለው ማለት ነው። ይሁት ሻማ እና እንግሊዘኛ ጽሑፍ አለ። የጸሎት እጇ ዝርጋታ። ይሄ የጸሎት እጅ ዝርጋታ ነው። የጸሎት ይሄ እጅ ነው። ለእናንተ ላይ ታያችሁ ይችላል። አያችሁ 2 እጅ እንደዚህ ብሎ ወደ ላይ እንደ ጸሎት ማለት ነው። አያችሁ ወይኔ እንደ ልክ ሲሰጠኝ ጌታን ደንግጬ በቃ ወይኔ ብዬ በቃ እምባዬ ወረደ። ከዛ ሳምኩኝ የኔ እናት ሳምኩኝ። የእውነት ደግሞ ግንባሯን ነው የሳምኩት። ከዛ እግሯን ሳምኩኝ። የቤት ጌታ የሆንኩት ብታዩት። እና ሁለተኛው ዛሬ ዓመት የተሰጠኝ ነገር ነው። ዛሬ ዓመትም ተሰጥቶኛል። ባባ ገና አይ ይሄ ምንድነው? ቾኮሌት ነው ይሄ። ዛሬ ዓመትም ከዚህ ምንድነው ተሰጥቶኛል። ይሄ ሆኖ በሌላ በወፈር ያለ በትልቅዬ በልቼ ቾኮሌት ባይዘው እኔ አልወድም ብዙ ጣፋጭ ስለሆነ ብዙም አይደለሁም። ነገር ግን ብዙ ቀን እየቀነስኩ እየሰበርኩ ብዙ ቀን ነው የበላሁት። ይሄ አባባ ገና ነው። እሱ ላይም ጽሑፍ አለ። ያው መልካም አዲስ ዓመት ነው ምናምን ነገር ነው የሚለው። ከምንም በላይ የደነቀችኝ እናቴ ነች። በቃ እኔ ብር ከሚሰጡኝ ቸኮሌት ከሚሰጡኝ ወይኔ አሁን እቺ ነገር በህይወቴ ዘመን አረሳት። በእውነት እነሱ ራሱ በቦታው እኔን አይቶ የእውነት እንዴት እንደተደነቁ ወይኔ እርስ በርስ ማለት ነው ልጆቿና ሰውየው ወይኔ ይሄን ያህል እንደዚህ ያህል ያስደስታታል ማለት ነው አሉ።
እንደዚህ ያህል እንዴ! ባለፈው ብር እንኳን ሰተናት እንደዚህ ያህል አልተደሰተችም እያሉ እርስ በርስ ሲያወሩ፣ አዎ ከብር በላይ ነች ለኔ የእውነት እንደዚህ ብዬ አፌ ነው ትቼ ተናገርኩ። ከብርማ ምን አለው? ብር እኮ እንደ እጅ እናቴ እኮ ነች ህይወቴን የያዘችልኝ እመቤቴ። ውይ 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 የሆንኩት በዛን ሰዓት ብታዩት እኔ አላቅም። እታች ከእነሱ ጋር ወርጄ እታች መጥቼ ራሱ እንዳዲስ እንዲቀፍ አድርጌ ስሜት ምናምን ከዛ ወደ ላይ ሄዳለሁ። እኛ እኮ የክርስቲያን እና አንቺ ክርስቲያን ጓደኞች አሉ። እንዴት ማለት ይሄ እመቤታችን እኛ እንደምናመልካት እንደምንወዳት ለእኛ እንደሆነች በምን አወቅሽ አልኳት። መጨረሻ ላይ በቃ በጣም አሜዚንግ ሆኜ ለምን እንዴት አወቅሽ ብዬ ከዛ እኛ ክርስቲያን ጓደኞች አሉን እናውቃለን ተባልኩ ማለት እና እላችኋለሁ። እና አባባሌ ልክ አይደለውም? ከወርቅ ከዳይመንድ በላይ ነች ለኔ። እንደው መግለጫም የለም እውነት እሷ የምገልጽበት መግለጫ ራሱ የለኝም። እኔ በበኩሌ በምንም አልገልጻት። የብዙ ችግሮቼ ደራሽ ነች እናቴ ማርያም። እና ውዶችዬ እንደዚህ ተሰጣችኋላችሁ። በተለይ እዚህ ሀገር እኔ ያለሁበት ሀገር እንጃ። እና የዘንድሮ ዓመት አዲስ ዓመት ለኔ እንደዚህ ነው ያለፈው እላችኋለሁ። በቃ እናቴን ስላገኘኋት እጅግ በጣም ነው ደስ ያለኝ። እጅግ በጣም እጅግ የምለው ራሱ አይገልጽልኝም። በቃ መግለጫ የለም። እናላችኋለሁ የኔ ቆንጆች፣ እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉኝ፣ አበረታቱኝ ፕሊዝ፣ እባካችሁ አበረታቱኝ። ከገባችሁ አይቀር ሰብስክራይብ አድርጉኝ። በቃ ማልቀስ እኮ ነው የቀረኝ። እንደው ሳላለቅስም ታደርጉኛላችሁ። እና እላችኋለሁ እጅግ በጣም ነው ማመሰግናችሁ። በጣም አመሰግናለሁ። መልካም አዲስ ዓመት ይሁንላችሁ። ለእናንተም ስጦታ ቢሰጥም ባይሰጥም እግዚአብሔር ከኛ ጋር ከሆነ ምንም አያስፈልግም። ዋናው ሰላማችን የሚሰጥ ጤንነታችን የሚጠብቅ እግዚአብሔር አብሮን ይሁን። ዋናው እሱ ነው። ምናልባት እኔ እንዲህ ብዬ ያው የራሴን ሳሳይ ምናልባት ያው አሉ ስጦታ ያልተሰጣችሁ ልጆችም ልትኖሩ ትችላላችሁ፣ እንደኔ ስራ ቦታ። ዋናው ትልቁ ስጦታችን መድኃኔዓለም ነው። በቃ እሱ ካለ ምንም ይሄ ጊዜያዊ በተለይ እዚህ ዓለም ላይ የሚሰጡን ስጦታ ምንም አይደለም። እጅግ በጣም ወዳችኋለሁ። ሰብስክራይብ አድርጉኝ። ባይ